ሰላም እንዴት ናችሁ? ይህ ከአካዳሚክ ሜንተር የሚተላለፍላችሁ ትምህርታዊ ነክ ቪዲዮ ነው። በዛሬ ቪዲዮ የማሳያችሁ በሪሰርች ውስጥ ፓይለት ስቴዲ እንዴት ነው የምናደርገው ወይም ደግሞ ኮንዳክት እንዴት ነው የምናደርገው የሚለውን ሂደቶችን እነግራችኋለሁ። እንግዲህ ፓይለት ስቴዲ ለማድረግ መጀመሪያ መከተል ያለባችሁ you should have to decide what you want to check። እንግዲህ በፓይለት ስቴዲ ቼክ ለማድረግ የፈለጋችሁትን ነገር መወሰን ይኖርባችኋል። ለምሳሌ ሜቴዱ ነው፣ ፕሮሲጀሩ ነው ወይ ደግሞ ዳታ ኮሌክሽን ቱል ነው የሚለውን መወሰን ይኖርባችኋል። በሁለተኛ ደረጃ you should have to select study participants from study population ማለት ነው። በእናንተ ሪሰርች ውስጥ እንግዲህ የሚሳተፉ ስቴዲ ፖፑሌሽኖች አሉ። ከነኛ መሃል እንግዲህ ይህንን ፓይለት ስቴዲ ለማድረግ አትሊስት ቢያንስ ከ10 እስከ 30 የሚያክሉ ሰዎችን መምረጥ ይኖርባቸዋል። በሶስተኛ ደረጃ ለምሳሌ እናንተ ቼክ ለማድረግ የፈለጋችሁ ዳታ ኮሌክሽን ቱል ቢሆን ለምሳሌ ኮሽኔሪ ችግር ይኖራል ወይ የሚለው ቼክ ለማድረግ እንግዲህ አድሚኒስተር ታደርጋላችሁ። ኮሽኔሪ አዘጋጅታችሁ በሶስተኛ ደረጃ አድሚኒስተር ታደርጋላችሁ። በአራተኛ ደረጃ እንግዲህ አድሚኒስተር ያደረጋችሁትን ኮሽኔሪ በፓርቲሲፓንቶች አስሞልታችሁ ኮሌክት ማድረግ ነው። ያ ኮሌክት ያደረጋችሁትን ፋይናሊ አናላይዝ ታደርጋላችሁ። እንግዲህ ፊድባኩ ምን ያህል የሚለው የአናሊሲሱን ታያላችሁ። ለምሳሌ ኮሽኔሪ ብዙ ጊዜ የተወሰኑ ችግሮች ሊገኙ ይችላሉ። ለምሳሌ ቫጊ የሆነ ኮንፊውዝ የሚያደርግ የኮሽኔሪ ጥያቄ ሊኖር ይችላል። በተጨማሪ ደግሞ አንዳንድ ጥያቄዎች ረዘም ያለ ለማንበብ የሚያዳግት ወይም የሚሰለች መሆን የለበትም። እንደ ችግሮች ሊኖሩ ይችላሉ። ስለዚህ ይህንን ፊድባክ እንግዲህ ፋይናሊ ትወስዱና የእናንተ ስቴዲ ኢምፕሩቭ ታደርጋላችሁ ማለት ነው። እንግዲህ በዚህ ቪዲዮ ላይ እንግዲህ ኮንዳክት ለማድረግ ፓይለት ስቴዲውን መከተል ያለባችሁን ሂደትን እንግዲህ ተናግሬያለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሪፖስት በማድረግ በተጨማሪ ፎሎ በማድረግ ቤተሰብ ይሁኑ። አመሰግናለሁ።